ከእናት የወጣች ወይም ደግሞ የወጣ ልጅን ገሎ በአባት የወጣ ደግሞ የተወበት በጣም እጅግ ተሰምቶና ታይቶ የማይታወቅ ታሪካዊ ጠባሳ በዚህ ሬዲዮ ምክንያት እነዛን አታክ እንዲደረጉ የፈለጉትን አይነትን ህዝቦች ምን ሲያደርጉ ነበር? ስማቸውን ማጥፋት። ከየት እንደመጣ ባልታወቀ ሁለት ሚሳኤል አውሮፕላኑ ይመታል ማለት ነው። አውሮፕላኑ በሚመታበት ጊዜ ፕሬዝዳንቱ ይሞታሉ። እነዚህ በረሮች ተመልሶ መጥተዋል። ደግሞ በፊት ምን ተብሎ ነበር? ረጃጅም አይደሉ ያለው ባይነሸር እነዚህ ዛፎች መጥተዋልና እነዚህ ዛፎችን መቁረጥ አለባችሁ። መጀመሪያ ላይ ዲፌም አለ፣ ስማቸውን ታጠፋለ። ዲሁማናይዝ ማድረግ ነው። ሁለተኛ ላይ የእነሱን ስብዕና ካጠፋው እንደ ሰው ልጅ የማይታዩ ከሆነ መጨረሻ ላይ ዲስትሮይ ታደርጋለህ። ዲስትሮይ ማለት አይከብዳቸውም ማለት ነው። ኦልሬዲ ለመቶ ተከታታይ ቀናት ይሄ ነገር ተደረገ። በጣም ከ800,000 እስከ 1 ሚሊዮን የሚጠጋ እንግዲህ ህዝብ ነው። ሰው የሰው ቁጥር ገንዘብ አይደለም። ህዝብ በአሰቃቂ ሁኔታ የተገደለበትና በዓለም ታሪክ ውስጥ እስከ ዛሬ ድረስ እንደዚህ አይነት ጨለማ የሆነ ታሪክ ታይቶ ይታወቃል ብዬ አላስብምና ተመልሰን መተናል። እንግዲህ ሌላኞቹን ጊዜም እንደምናደርገው ከግለሰብ ታሪክ ወይ ደግሞ ተፈጥሮ ካለፉት ተጨባጭ ከሆኑ ፋክቶች ተነስተን ነው ቢውልድ እያደረግን የምንሄደውና ዛሬ ይዘህልን የመጣው ታሪክ ምንድን ነው? እስኪ አጫውተን። እሺ፣ አመሰግናለሁ ቡሽራ። ያው ዛሬም በሌላው ጊዜ እንደተለመደው ከአንድ ታሪክ ይዘን መተናል ማለት ነው። ያው እኛ ከምናነሳው የህግ ጉዳይ ማህበረሰቡንም ያስተምራል ብለን ካሰብነው ላይ አንድ ያንን ጉዳይ የሚያግዝልን በትክክል በዚህ ዓለም ላይ ወይም በምድር በሚኖርባት ምድር ላይ በሰዎች ህይወት ላይ የተፈጠረ ጉዳይ ነው እና የዛሬውን ታሪክ ትንሽ ለየት የሚያደርገው ምንድነው መሰለ ቡሽራ? እንደ ከዚህ በፊቱ ንብረት ላይ ወይም ደግሞ የተወሰኑ ሰዎች አንድ ሰው ሁለት ሰው እስራት ላይ ብቻ ያበቃ ጉዳይ አይደለም የዛሬው ጉዳይ ማለት ነውና ቅድም በርዕሱ ላይም አንተ ለማንሳት ወይም ደግሞ ለመጥቀስ ሞክረሃል ማለት ነውና ታሪኩን እናሳጥረዋለን። ታሪኩ ረጅም ነው። እንግዲህ ዛሬ ምናወራው እንግዲህ ፋክቱ ስለ ሀገር ነው የሚሆነው ማለት ነው። ስለዚህ ወደ አንድ የአፍሪካ ሀገር ይወስደናል ጉዳዩ። ቺም ሀገር እንግዲህ ሩዋንዳ ትባላለች ማለት ነው። እንግዲህ እንደምናውቀው በ19ኛው ክፍለ ዘመን ብዙ የአፍሪካ ሀገራት ቅኝ እንዲገዙ ተደርጎ ነበር ማለት ነው። ያኔ ነው እንግዲህ የጀመረው ጉዳዩ። መጀመሪያ ሩዋንዳ እንደምናውቀው በጀርመን ነበር የተገዛችው። ከዛ በኋላ ደግሞ በቤልጂየም ቅኝ ግዢዎች ወድቃለች ማለት ነው። ምንድነው የተፈጠረው? እንግዲህ ሩዋንዳ ውስጥ የሚኖሩ ህዝቦች ወይም ፖፑሌሽኖች ቤዚካሊ ለሁለት ተከፍሎ ነበር የሚታወቁት ወይም ደግሞ ሁለት ጎሳ አለ ተብሎ ይታሰባል። ሁቱና ቱትሲ ይባላል ማለት ነውና በፊት እነዚህ ህዝቦች አንድ ቋንቋ የሚናገሩ ካልቸር ወይም ደግሞ ተመሳሳይ ባህልን የሚጋሩ አንድ ላይ የሚኖሩ የተጋቡ የተዋለዱ ነበሩ ማለት ነውና ሁቱና ቱትሲ የሚባለው ክላሲፊኬሽኑ ራሱ ከደም ጋር የተገናኘ ልዩነት ሳይሆን ከኢኮኖሚክ ሌቨል ያለ ስታተስ ጋር የተገናኘ ነበረ። ምክንያቱም ቱትሲ የሚባሉት በአርብቶ አደሮች በንግድ ላይ የተሰማሩና ትንሽ ሀብት ያላቸው ቱትሲ ተብሎ ይታወቁ ነበረ። ሁቱ የሚባሉት ደግሞ በአርሶ አደርነት የሚታወቁ ነበሩና የሚገርም ነገር ያኔ አንድ ሰው ወደ ንግድ ከገባ አርብቶ አደር ከሆነ ሁቱም ወደ ቱትሲ ይቀየራል። ወይም ደግሞ ልክ ሀብታም ድሃ እንደምንለው ማለት ነው። ስታተሱ እንደዛ ነው። ድሃ ደግሞ ከሆነ አንድ ሰው ወደ ግብርና ከተመለሰ ደግሞ ሁቱ የሚል ስያሜ ያገኝ ነበር። ቤልጂየሞች ወይም ደግሞ እነዚህ ነጮች ወደ ሩዋንዳ ሲመጡ እቺን ነገር አጠኗትና ዲቫይድ ኤንድ ሩል ወይም ደግሞ ከፋፍሎ መግዛት የሚል ፕሪንሲፕል እንዲያመቻቸው በሚል ይህንን ልዩነት የኢኮኖሚክ ስታተስ ልዩነትን ወደ ባዮሎጂካል ፋክተርን በመጠቀም ባይኔቸር ቱትሲዎቹ በቁመታቸው ረጃጅም ነበሩ፣ እንዲሁም ቀጫጭን ነበሩ እና ቱትሲዎቹ ምን አሏቸው? እናንተ ረጃጅም እና ቀጫጭን ስለሆናችሁ ወደ አውሮፓውያን ትጠጋላችሁ፣ ስለዚህ ስልጣን ሀብት ለእናንተ ይገባል በማለት እነሱን ስልጣን ያሳዙ ቱትሲዎቹ ማለት ነው።
እንግዲህ በቁጥር ቱትሲዎቹ ጥቂቶች ናቸው ከሁቶቹ ሲነጻጸሩ ማለት ነው። እና በኋላ ላይ ምንድነው ያደረጉት? በዚህ ብቻ አላበቁም። ይሄንን ነገር በሰው አይምሮ ውስጥ በህዝቡ አይምሮ ውስጥ ካስቀመጡ በኋላ መታወቂያ ካርድ ማውጣት ጀመሩ ማለት ነው። መታወቂያ ካርዱ ላይ ምንድነው ያደረጉት? ሁቱ ቱትሲ ብሎ ጽፎ ማስቀመጥ ጀመሩ ማለት ነው። እና ይሄን ካደረጉ በኋላ ቱትሲዎቹ ስልጣን በያዙበት ጊዜ ሁቶቹን ትንሽ የገፉ ራሳቸው ስልጣኑን ኤቭሪቲንግ ተቆጣጥሮ ነበር። እንግዲህ እንደምናውቀው በ1960ዎቹ ብዙ የአፍሪካ ሀገራት ከቅኝ ግዢ ነጻ ወጡበት ጊዜ ነበር። ሩዋንዳም ያ እድል ገጥሟት ያኔ ነጻ ለመውጣት በቅታ ነበር ማለት ነው። እንግዲህ እነዚህ ቤልጂየሞች ያደረጉት ምንድን ነው? መጀመሪያ ቱትሲዎቹን ለእናንተ ይገባል ብሎ ቦታ ከሰጡ ቱትሲዎቹ ደግሞ እነዛን እንዲገፉ ካደረጉ በኋላ ግን ያቺን ሀገር ለቆ ሊወጡ ሲሉ ደግሞ ሁቶቹ ስልጣን የሚገባው ለማጆሪቲ ነው በማለት እነዛን ስልጣን ላይ አስቀመጡ ማለት ነው። ቦታ ቀያይሮ ወጡ። ከዛ በኋላ ልክ ወደ ስልጣን እንደመጡ ሁቶቹ ደግሞ የበቀል ስሜት ተሰማቸው እና ቱትሲዎቹ ላይ ጭፍጨፋ እንዲሁም ደግሞ መግፋት ምናምን ሲጀምሩ ቱትሲዎቹ መሰደድ ጀመሩ። በመቶ ሺህ የሚቆጠሩ ቱትሲዎች ወደ ጎረቤት ሀገራት ስፔሻሊ ወደ ዩጋንዳ ሄዶ እዛ ካምፕ ኑሮ ይጀምራሉ ማለት ነው። በዚህ ሁኔታ እያለ እንግዲህ እዛ ካምፕ ውስጥ በሚኖሩበት ጊዜ እንግዲህ አባቶቻቸው የተሰደዱ ቱትሲዎች እናንተ ሩዋንዳ ሀገራችሁ ነች፣ ሀገራችሁን ለቃችሁ ወጣችሁ እዚህ ትኖራላችሁ፣ ወደ ሀገራችሁ መመለስ አለባችሁ የሚል ትርክት ይነገራቸው ነበር። ልጆቹ ይህን እየሰሙ በዛ በካምፕ ውስጥ አደጉ ማለት ነው። እያደጉ ሲመጡ ግን እየተሰማቸው መጣ፣ የኛ ሀገር የት ነው የሚል ጉዳይ እየተሰማቸው እየመጣ ሲሄድ በፖል ካጋሜ የሚመራ ቡድን RPF የሚል ቡድን ይመሰርታሉ ማለት ነው። እነዚህ ዩጋንዳ ያሉ ከሀገራቸው የተሰደዱ ቱትሲዎች ማለት ነው። በዚህ ሁኔታ ያለ ነገር ግን ሁቱ ውስጥ ደግሞ በጣም ጥንፈኛ የሆኑ ከፍተኛ የቱትሲ ጠል የሆኑ ቡድኖች ይኖራሉ አሉ። እዛው በመንግስት አሰራር ውስጥም ያሉ ትልቅ ስልጣን ያላቸው አሉ ማለት ነው። ቱትሲዎቹ ከዚህ በኋላ ወደ ስልጣን መምጣት የለባቸውም፣ ከመጡ ይጨርሱናል፣ ከመጡ እኛን ወደ ስልጣን አያስጠጉንም፣ ኢኮኖሚንም አናገኝም፣ በድህነት እንኖራለን የሚል ሀሳብ እና አመኔታ የነበራቸው ሁቱ ቡድኖች ነበሩ። በዚህ ሁኔታ እያሉ ይሄ እየቀጠለ እያለ እንግዲህ በጣም ተዛሬ ከህጋችን ጋር አገናኝተን ማንሳት የፈለግነው ጉዳይ የተፈጠረው መቼ ነው? በ1994 ነው በአውሮፓውያን አቆጣጠር በ1994 በዛ ጊዜ ሩዋንዳን እየገዛው የነበረው ከሁቱ ዘር የሆነው የሩዋንዳ ፕሬዝዳንት ከአሩሻ ታንዛኒያ በፕሌን ከተለያዩ አፍሪካ ሀገራት ባለስልጣናት ጋር እየተመለሰ ያለ ልክ ማታ ኪጋሊ ወይም ደግሞ የሩዋንዳ ካፒታል ሲቲ ሲገቡ ከየት እንደመጣ ባልታወቀ ሁለት ሚሳኤል አውሮፕላኑ ይመታል ማለት ነው። አውሮፕላኑ በሚመታበት ጊዜ ፕሬዝዳንቱ ይሞታሉ። አሁን ነው እንግዲህ ፕሬዝዳንቱ ሲሞቱ ኦሬዲ ይሄ ነገር ባይዘወይ የተቀናጀ በፊትም የነበረ ነገር ነው ይመስለው የታሪኩን ሳየው ማለት ነው። ሶ ልክ ያ ሞት እንደተከሰተ ወይም ደግሞ ፕሬዝዳንቱ ሞት እንደመጣ ሁቶቹ መጀመሪያ የተዘጋጅቶ የነበረው አንድ ሬዲዮ ነበረ፣ RTLM የሚባል ሬዲዮ ነበረ። በዛ ሬዲዮ ላይ ምን የሚል ወሬ ወይም ዘገባ ማስተላለፍ ጀመሩ ማለት ነው። እናንተ ሁቶች ሆይ እናንተን ትናንትም ሲገዙ የነበሩ ትናንትም ሲገፏቸው የነበሩ ቱትሲዎች ዛሬም አመፀኛ ቡድንን በመገንባት እናንተ ሊያጠፉ ከሀገራችሁ ሊያስወጡ እንድትሰደዱ ለማድረግ መጥተው ይኸው ፕሬዝዳንታችሁን መሪያችሁን ዛሬ ገድለዋል ብሎ ሐሰተኛ መረጃ ወይም ደግሞ የጥላቻ ንግግር ማለት እንችላለን። ይሄንን ያው አንዱ ቡድን እንዲጠላ የሚያደርግ አይነት ንግግር ነው። ሶ ያንን ንግግር መንዛት ይጀምራሉ ማለት ነው። ይሄ ብቻ አይደለም፣ ይሄ ብቻ ሳይሆን ዲሁማናይዜሽን ፋክተሮችን ተጠቅመዋል ማለት ነው። ቱትሲዎቹን ኢቭን ሲያወሩ ቱትሲ ብሎ አይደለም የጠሩት። እነዚህ በረሮዎች ተመልሰው መጥተዋል። ደግሞ በፊት ምን ተብሎ ነበር? ረጃጅም አይደሉ ያለው ባይነቸር እነዚህ ዛፎች መጥተዋልና እነዚህ ዛፎችን መቁረጥ አለባችሁ፣ እባቦችን ማለት እነዚህ በረሮዎችን መግደል አለባችሁ። እንግዲህ እንደሚታወቀው አንድ ሰው በረሮ እንግዲህ የምታስቸግር ነገር ነች። አንድ ሰው በረሮ ከገደለ ያው የሚመሰገን ነው እንጂ እንትን የሚባል አይደለም፣ ደግሞ ጥፋት አጠፋ የሚባል አይደለም።
ዛፍ ደግሞ እንጨት ነው፣ ሰው ቆርጦ ይጠቀመዋል። ስለዚህ ልክ ያ የሰውነት ስሜት የሰውነት መንፈስ ከህዝቡ ውስጥ እንዲወጣና የአውሬነት መንፈስ እንዲያድግ የማድረግ ነገር ነው ያደረገው። ያ ሬዲዮ እንግዲህ በመንግስት የሚታወቅ ሬዲዮ ነው። ፓብሊክ ተደርጎ ምንም እርምጃ ሳይወሰድበት ለሙሉ ቀናት ይሄ ሁሉ ነገር ሲከሰት በቀጥታ ሲያስተላልፍ የነበረ ነገር ነበር እና ይሄ ብቻ አይደለም። ያ ሬዲዮ ቱትሲዎች ያሉበትን ቦታ፣ አድራሻቸውን፣ የመኪናው ታርጋ ቁጥር፣ ቤት ቁጥር እየተናገረ ሁቶቹ ሄዶ ባሉበት ቦታ እነሱን እንዲያጠፉ ጠዋትና ማታ በላይቭ ስትሪም ላይ ገብቶ ሲያስተላልፍ የነበረ የሬዲዮ ጣቢያ ነው እና ሚዲያ ነው። ምክንያቱም ያኔ እንዳሁኑ ሶሻል ሚዲያ የሚባል ነገር የለም። ሬዲዮ በጣም ትልቅ ቦታ ያለውና ህዝቡ በደንብ የሚሰማው አይነት ነገር ነው እና ታማኒነት ያለው ጣቢያ ከመሆኑም የተነሳ ማህበረሰቡ ይህንን ነገር ሰምቶ ያንን ነገር ተግባራዊ ያደረገ ማለት ነው እና ሁለት ነገር ተጠቅሞ ዲሁማናይዜሽን ነው ወይም ደግሞ ከሰውነት ተራ አስወጥቶ በሰው አእምሮ ውስጥ ሌላ ስዕል በመሳል፣ ሁለተኛ ደግሞ የፍርሃትን ስሜት ፈጠሩ። ሁቶቹ አሁን ልትጠፉ ነው፣ እናንተ አሁን ልትሰደዱ ነው፣ ተራው አሁን የእናንተ ነው በማለት እነሱ ውስጥ ፍርሃትና ስጋት እንዲፈጠር በማድረግ እንዳይረጋጉ አድርጎ ቶሎ ወደ እርምጃና ወደ ውሳኔ እንዲገቡ ካደረጉ በኋላ ለ100 ተከታታይ ቀናት እጅግ በጣም የሚያሳዝን በዓለም ታሪክ ውስጥ ተፈጥሯል ተብሎ እስካሁን እንደዚህ አይነት ነገር ተፈጥሯል ተብሎ የማይታሰብ በጣም የሚያሳዝነው ነገር ምክንያቱም በፊት ሁቱና ቱትሲዎቹ አንድ ስለነበሩ ተጋብቶ ተዋልዶ ይኖሩ እንደነበር ቅድም ነግሬህ ነበርና ባልና ሚስት ባል ሚስቱን ሚስት ባሏን የገደለችበት ይሄ ብቻ አይደለም። ኢቭን ሁቱና ቱትሲ ተጋብቶ በእናት ለምሳሌ እናት ሁቱ ከሆነች 3 ልጆች ካሏቸው በእናት የወጣች ወይም ደግሞ የወጣ ልጅን ገሎ በአባት የወጣ ደግሞ የተወበት በጣም እጅግ ተሰምቶና ታይቶ የማይታወቅ ታሪካዊ ጠባሳ በዚህ ሬዲዮ ምክንያት በዋናነት ትልቁን ሮል የተጫወተው በዛን ጊዜ ይሄ ሬዲዮ ጣቢያ ነው ማለት ነው እና መታወቂያውን ፈጥሮ በመሄዳቸው እነሱም መታወቂያ ሁቱ ቱትሲ በመባሉ ቱትሲ ሁቱ የሚል መታወቂያ ይዘ ቱትሲ የሚል መታወቂያ ይዘ ከተገኘ አውቶማቲካሊ ያለምንም ፍርድ ቤት ክርክር ያለምንም የወንጀል ተጠያቂነት ወደ መገደል የሚወስድ ጉዳይ ነበር እና ለ100 ተከታታይ ቀን ውስጥ ለ100 ተከታታይ ቀናት ይሄ ነገር ተደረገ። በጣም ከ800,000 እስከ 1 ሚሊዮን የሚጠጋ እንግዲህ ህዝብ ነው፣ ሰው የሰው ቁጥር ገንዘብ አይደለም፣ ህዝብ በአሰቃቂ ሁኔታ የተገደለበትና በዓለም ታሪክ ውስጥ እስከ ዛሬ ድረስ እንደዚህ አይነት ጨለማ የሆነ ታሪክ ታይቶ ይታወቃል ብዬ አላስብምና ታሪኩ ባጭሩ አጠረስ እናደርገው። ያው ታሪኩ በጣም ሰፊ ነው፣ እያንዳንዱን ነገር ገብቼ ባወራ፣ ነገር ግን እኛ ከዚህ የፈለግነው ፖይንት ስላለ ነው ማንሳት የፈለግነው ነገር ስላለ ለማህበረሰቡ እንዲገባ ብዬ ነውና አሁን ወደ አንተ ስለ እንግዲህ አሁን እንዳነሳውልህ በዚህ ጉዳይ በዚህ ግድያ በዚህ ጭፍጨፋ በተፈጠረው አሁን ባነሳውልህ ታሪክ ላይ በጣም ትልቅ ሚና የተጫወተው ያ ሬዲዮ ነው ብያለሁ ወይም ደግሞ ያ ሚዲያ ነው ብያለሁ እና ሚዲያ አጠቃቀም የምንለው ነገር በጣም ትልቅ ትኩረት ሊደረግበት የሚገባ ነገር መሆኑን እናውቃለን እና ሚዲያ የተፈጠረው ዓላማው ምንድነው? ሰው ሐሳቡን በነጻነት እንዲገልጽ፣ ማስተላለፍ የሚፈልገውን ነገር እንዲያስተላልፍ፣ ማስተማር የሚፈልገውን ነገር እንዲያስተምርበት ለመልካም ነገር ነው የተፈጠረውና እንዴት ታስባለህ? ሐሳብን በነጻነት መግለጽ የምንለው ነገር ምንድነው? ምን አይነት ገደብስ ሊኖረው ይገባል? የኛ ሀገር ህግስ ወይም ህገ መንግስትስ ይሄን ነገር ያየበት መንገድ ካለ አጠር አድርጋ አንተ ደግሞ አያይዘህ በዚህ በኩል እንድታነሳለን ነው። መቀጠል ትችላለህ። ታሪኩ ብኔም በጣም ነው ወዲባሲ በጣም በጥሩ አቀራረብ ነው አንተ የሚያመጣው፣ በጣም ጥሩ ነው እና ከሚዲያ አጠቃቀም ጋር ተያይዞ የምነሳው አንተም አሁን እንዳልከው ሐሳብን በነጻነት መግለጽ የምንለው ራሱ ምንድን ነው? የሰው ልጅስ ምን ያህል ያስፈልጋል? ሐሳብን በነጻነት መግለጽ ደግሞ to what extent እስከምን ደረጃ ነው ሐሳብን በነጻነት የምትገልጸው የሚለው ነገሮችን ላይክ መነሳት አለባቸው ብዬ አስባለሁ እና ያው ባጭሩ ከስሙ መረዳት እንደምንችለው የፈለግከውን የመረጥከውን አመለካከትን የመያዝ ጉዳይ ነው። ያ የያዝከው አመለካከት ደግሞ ለሌሎኞቹ የምታሰራጭበት መንገድ
የምታወጣበት መንገዶች እነሱ ናቸው። ሀሳብን በነፃነት መግለጽ ብለን የምንጠራው እና ከየት ነው የምሰጠው መብቱን ከየት ነው የምታገኘው የምለው ነገር ስታይ ሁማን ራይት ነው የሚሉ ሰዎች አሉ። አይ ዲሞክራቲክ ራይት ነው። ዲሞክራቲክ ራይት ማለት ደግሞ ከመንግስት ለህዝቡ የሚሰጥ አይነት መብት ተደርጎ የምታሰባልና ፋንዳሜንታል ራይት ሆኖ እስካለ ድረስ ሁለቱም ነው ብሎ የሚጠቅሱትም አሉ ማለት ነው። እና ሁማን ራይት ነው ማለት ሰው ሆነ በመወለድ ብቻ በመፈጠር ብቻ የምታገኘው አይነት መብት ነው ማለት ነው። እና ለምንድን ነው ለሰው ልጅ ደግሞ ሁማን ራይት ነው የተባለ ወይ ደግሞ ይሄን ያህል አስፈላጊ የሆነው ምን ጉዳዮችን ስታይ ማንኛውም አይነት መብቶችን መጠቀም ከፈለግ ፍሪደም ኦፍ ስፒች ወይ ደግሞ ፍሪደም ኦፍ ኤክስፕሬሽን ሀሳብን በነፃነት መግለጽ መምጣት አለበት ማለት ነው። አሁን እንበለውና የንብረት ክርክር የንብረት ኢሹ ቢኖርብህ ብትነጠቅ ያለ ገደብ መብትህን ብትነጠቅ በምንድን ነው የምታስከብረው? ሀሳብን በነፃነት በመግለጽ ነው። ውስጥ ያለውን ነገር ተበድያለሁ የምትለውን ነገር አውጥተህ ካልተናገርክ በክስ ደረጃም ይሁን ለፍርድ ቤቱም ይሁን በፖሊስ ደረጃም ቢሆን ሀሳብን መግለጽ መቻል አለብህ። የተሰማኝ የተፈጠረውን ያመንክበትን ካላወጣ ችግር ነው ማለት ነው። ሜይቢ ደግሞ አኪውዝ የተደረግክበት የሆነ ክሪሚናል ኢሹ ሊኖር ይችላል። ያን ጊዜ እንዴት ነው ራስን የምትከላከለው? ሀሳብን በመግለጽ ነው። መገደብ የሌለበት ማንኛውም የሰው ልጅ ስለሆነ ብቻ ላይክ የሚያገኘው አይነት መብት ነው ማለት ነው። ለዛ ነው እና ብዙ ፈላስፋዎች የተለያየ ሀሳብን ያነሳሉ ስለ ፍሪደም ኦፍ ኤክስፕሬሽን ላይ ማለት ነው። ብዙ ሀሳብ ያነሳሉ፣ ግን እያንዳንዱን ብንጠቅስ ጊዜም አይበቃንም። ሁሉም አንድ ላይ የሚስማሙበት ግን አንድ ነገር ብጠቅስልህ ምንድን ነው ፍሪደም ኦፍ ኤክስፕሬሽን ኢዝ ዘ ማዘር ኦፍ ኦል ራይትስ፣ የሁሉም መብቶች እናት ነች ብሎ ነው የሚያነሱት። እንደዚህ ማለት ምን ማለት ነው? ቅድም እንዳልኩ ማንኛውም አይነት መብትህን ኤክስፒሪየንስ ለማድረግ ፍሪደም ኦፍ ኤክስፕሬሽን መኖር አለበት ማለት ነው። እና ወደኛ ሀገር ደግሞ ስንመጣ የትኛው ህግ ላይ ነው የተጠቀሰው ለሚለው ነገር ከኢፌዴሪ ህገ መንግስት ማየት እንችላለን። የቱ ጋር ነው ያለው? የኢፌዴሪ ህገ መንግስት አንቀጽ 29 ላይ በጣም አጭር ነች፣ ብዙም አቆየኝም ባነብልህ። አንቀጽ 29 ላይ ምንድን ነው የሚለው? የአመለካከትና ሀሳብ በነፃ የመያዝና የመግለጽ መብት ብሎ አስቀምጠዋል። የመጀመሪያ ንዑስ አንቀጽ ማንኛውም ሰው ያለምንም ጣልቃ ገብነት የመሰለውን አመለካከት የመያዝ ይችላል ነው የሚለው። አመለካከት የራስህ ነው ማለት ነው። ያለምንም ጣልቃ ገብነት ነው መያዝ የምትችለው። በዛውም ልክ የመግለጽም መብት ተሰጥቷል እና ማንኛውም ሰው ያለምንም ጣልቃ ገብነት ሀሳብን የመግለጽ ነፃነት አለው። ይህ ነፃነት በሀገር ውስጥም ሆነ ከሀገር ውጭ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመትም በስነ ጥበብ መልክ ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውም አይነት መረጃና ሀሳብ የመሰብሰብ የመቀበልና የማሰራጨት ነፃነቶችን ያካትታል ይላል ማለት እና አሁን ያነሳው ታሪክ ጋር በየትኛው በኩል ነው የሚገናኘው? ሀሳብን መግለጽ ሲባል እንዲህ ፐርሰናል የምናወራው ነገሮች ብቻ አይደሉም። ኢቭን በማስ ሚዲያ ሊሆን ይችላል። ደግሞ ሚዲያ የሚባለው በድሮ አገላለጽ ወይ ሜይንስትሪም ሚዲያ ብቻ ነው የምታወቀው፣ ወይ ቴሌቪዥን ነው። ቴሌቪዥን ራሱ የቅርብ ጊዜ ነው ማለት እንችላለን። ከጋዜጣ ወይ ደግሞ ሬዲዮ ጋር ስናነጻጽር የቅርብ ጊዜ ግኝቶች ናቸው እነሱ ራሳቸው። እና አሁንስ ደግሞ ምንድን ነው የመጣ ምንድን ነው ያለው? አሁን ሜይንስትሪም ሚዲያ በኩል ሀሳብን የምትገልጽ ከሆነ ኤዲተር አለ፣ ሚዲያውን ኦን የሚያደርግ አለ። የገቨርንመንት ኢንቮልቭመንትም ሰፊ ነው። ሀሳብን ስትገልጽ ፊልተር የሚደረግበት መንገዶች ይኖራሉ ማለት ነው። የሌለኛውን መብት ሳትነካ የራስን መብት ኤክስፒሪየንስ የምታደርግበት መንገዶች ሞሮለስ ይኖሩ ነበር። አሁን በአሁኑ ታይም ደግሞ ሁሉም ሰው የራሱን ሚዲያ በኪሱ ውስጥ ይዞ እየተንቀሳቀሰ ያለበት ሁኔታ ነው ያለው። ለሰው ልጅ ፍሪደም ኦፍ ኤክስፕሬሽን ሀሳብህን በነፃነት የመግለጽ የፈለግከውን የመረጥከውን አይነት አመለካከት የመያዝ መብት በተፈጥሮ የተሰጠው ሁማን ራይቱ ነው። አት ሴም ታይም ዲሞክራቲክ ራይትንም ይባላል። ምክንያቱም ፓርት 2 ስር ነው ዲሞክራቲክ ራይት የምለው ፓርት 2 ስር ስለተቀመጠ በእኛ ሀገር የፌዴራል ህገ መንግስት ውስጥ ማለት ነው።
ዲስ ማች አስፈላጊ ከሆነ ለሁሉም ራይቶች መሰረታዊ መብትም ከሆነ ቱ ዋት ኤክስተንት ነው ይሄ ኤክስፒሪንስ ማድረግ ያለብን የሚለው ነገር መነሳት ያለበት ጉዳይ ነው ብዬ አስባለሁ። ምክንያቱም አንተ የራስህን መብት የምትጠቀመው የሌላውን ሰው መብት እስካልነካ ድረስ ስለሆነ ማለት ነው። እና ሀሳብን በነፃነት የመግለጽ ጉዳይ ደግሞ በአሁኑ ታይም በጣም ክሩሻል ነገርም ነው ብዬ አስባለሁ። ሶ ከዚህ ጋር ያይዜ እንድታነሳልን የምፈልገው ነገር ምንድን ነው? የቱ ጋር ነው ገደብ ደግሞ ያለው? ማን ነው የሚገድበው? ኢንተርናሽናሊ ምን አይነት ህጎች ወጥተዋል? ናሽናሊም በዛው ልክ አዋጆች ሊኖሩ ይችላሉ። ወይ ደግሞ የፌደራል ህገ መንግስትም ውስጥ ያለው ነገር ሊሚቴሽኑ የቱ ጋር ነው የሚጀምረው? ያንተን ፍሪደም ኤክስፒሪንስ እያደረግ የሌላኛውን የምትነካበት ዲማርኬሽንስ አለ ወይ የሚለው ነገር ጋር ያይዘ አንሳለን እስኪ። አዎ እንግዲህ አሁን እንዳነሳው በሀገራችን ህግ ትልቁ ህገ መንግስትም ሆነ በዓለም አቀፍ ህጎች ለምሳሌ ICCPR ላይ ብናይ ይህ ፍሪደም ኦፍ ኤክስፕሬሽን ተቀባይነት ያገኘና ለሁሉም ሰው በግልጽ የተሰጠ መብት ነው ማለት ነው እና አስፈላጊም የሆነ መብት ነው። ነገር ግን አሁን ጥንቃቄ አድርገን በደንብ ትኩረት አድርገን ማውራት ሁሉም ሰው ደግሞ ማየት ያለበት ብዙ ጊዜ ችግራችን ምንድን ነው? መብቱ ላይ ብቻ ትኩረት በማድረግ የቱ ጋር ደግሞ ኃላፊነታችን እንዳለ የተሰጠን እያንዳንዱ መብት ደግሞ የራሱ የሆነ ገደብ እንዳለው አለማወቃችን ነው የብዙ ነገሮች ወይም ደግሞ አላስፈላጊ ነገር ውስጥ የሚያስገባን ብዬ ማስበው ማለት ነው። ስለዚህ ይህ ፍሪደም ኦፍ ኤክስፕሬሽን በዛው በህገ መንግስቱ ላይ ራሱ መብቱን ካስቀመጠና ከዘረዘረ በኋላ በመጨረሻ ላይ ኤክሰፕሽን ወይም ደግሞ ልዩ ሁኔታውን ያስቀምጣል ማለት ነው። ይህ ፍሪደም ኦፍ ኤክስፕሬሽን ወይም ደግሞ ሀሳባችንን በነፃነት የመጠቀም መብታችን ኢንጀነራል አንድ የሚባል ነገር ምንድን ነው? ያንተ ወይም ደግሞ የኔ መብት ስራውን የሚያቆመው ያንተ መብት ስራውን ሲጀምር ነው። ገብቶሃል አይደለ? አንተ የመከበር መብት አለ። ክብርህን ጠብቀህ በሰውነትህ ተከብረህ የመኖር መብት አለ። እኔ ደግሞ ሀሳቤን በነፃነት የመግለጽ መብት አለ። ስለዚህ የኔ ሀሳቤን በነፃነት የመግለጽ መብት የሚቆመው እኔ ያንተን የመከበር መብትን ስነካው ያንተን ክብር የሚያንቋሽሽ ነገር ማውራት ሲጀምር ያኔ የኔ ፍሪደም ኦፍ ኤክስፕሬሽን ራይት መሆኑ ቆሟል ማለት ነው። ራይት በቆመበት ጊዜ መብት በሌለበት ጉዳይ ላይ ኤክሰርሳይዝ በምታደርግበት ጊዜ ደግሞ ይሄ ደግሞ ተጠያቂነትን የሚያስከትል ጉዳይ ነው ማለት ነው። ስለዚህ ይህንን ነገር ለመቆጣጠር ብዙ አዋጆችም አሉ፣ ህጎችም አሉ ማለት ነው። ኢቨን በሀገራችን አሁን ላይ እያወራን ያለ ነው ሀገራችን ላይ ትኩረት አድርገን ስለ ሀገራችን ስለሆነ ብዙ ህጎችና አዋጆች ቢኖሩም እኔ ግን በጣም ወሳኝ ነው ብዬ ያሰብኩት ምንድን ነው ይሄ አዋጅ ቁጥር 1185 የጥላቻ ንግግርና የሐሰተኛ መረጃን ለመከላከል የወጣው አዋጅ ቁጥር 1185 2020 አለ ማለት ነው። ስለዚህ እዛ ላይ አስቀምጦታል ሁለት ነገሮችም ማለት ነው። ጥላቻ ንግግር ምንድን ነው እንዲሁም ደግሞ ሐሰተኛ መረጃ ምንድን ነው የሚለው ማለት ነው። ምክንያቱም እያወራን ያለን መስለም ነው ቱ ዋት ኤክስተንት ነው እስከ ምንድን ነው ካለን እስከዚህ ነው። ሶ ይሄ ነገር መምጣት ከጀመረ ፍሪደም ኦፍ ኤክስፕሬሽናችን መቆም ይጀምራል እያለን ነው። ከነሱ መካከል አንዱ ምንድን ነው ሰው መረጃን ሊያሰራጭ ይችላል። ነገር ግን ያ መረጃ ሐሰተኛ ከሆነስ ተጨባጭነት የሌለው እውነት ያልሆነ ከእውነት የራቀ ከሆነስ ምን አይነት ኮንሲኩዌንሶችን ያስከትላል? እንዲሁም ደግሞ የጥላቻ ንግግርስ ከሆነ ምንድን ነው የሚለውን ነገር አዋጁ በግልጽ አስቀምጦታል ማለት ነው። አዋጅ ቁጥር 1185 አሁን እንዳነሳውልህ ማለት ነው። እና እንግዲህ አዋጁን በደንብ እንዲረዱት ሰዎች ወይም ደግሞ ኦዲየንሶቻችን አርቲክል 2 ላይ ወይም ደግሞ አንቀጽ 2 ላይ ዲፋይን ያደርጋቸዋል ወይም ትርጉሙን ያስቀምጣቸዋል። ጥላቻ ንግግር ማለት ምን ማለት ነው? ሐሰተኛ መረጃ ማለት ደግሞ ምን ማለት ነው የሚለውን ማለት ነው። ጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔርን፣ ብሔረሰብንና ሕዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ ሆነ ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው። ስለዚህ እንደዚህ አይነት ንግግር ማንኛውም ሜካኒዝም ተጠቅመን ሶስተኛ ወገን ጋር የምናደርስ ከሆነ ይህ ጥላቻ ንግግር ይባላል። ጥላቻ ንግግር ከሆነ ደግሞ የሚያስከትለውን የወንጀል ተጠያቂነትንም ጭምር ይህ አዋጅ በግልጽ ያስቀምጣል እናያለን ማለት ነው። ሁለተኛ ላይ ደግሞ ዲፋይን ያደረገው ምንድነው ሐሰተኛ መረጃ ማለት ምን ማለት ነው የሚለውንም አስቀምጧል። ሐሰተኛ መረጃ ማለት መረጃው ሐሰት የሆነና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኛነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ነው ይላል። ስለዚህ እነዚህ ሁለቱ ነገሮች እነዚህ ዲፋይን ካደረገ በኋላ አንቀጽ 4 እና አንቀጽ 5 ላይ ምን ያስቀምጣል ማለት ነው? የወንጀል ተጠያቂነቱ
ምን ያክል ነው ወይም ደግሞ ሐሰተኛ ንግግርና የጥላቻ ንግግር ስለመከልከሉ በግልጽ ያስቀምጣል ማለት ነው። እና ይሄንንም ለኦዲየንሶቻችን እናነባለን። አንቀጽ 4 ምን ይላል? ማንኛውም ሰው የጥላቻ ንግግርን በብሮድካስት በህትመት ወይም በማህበራዊ ሚዲያዎች ወይም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በምስል፣ በድምፅ ወይም በቪዲዮ ማሰራጨት እየተከለከለ ነው። ምንን? የጥላቻ ንግግር። አንቀጽ 5 ላይ ደግሞ ምንን ይከለክላል? ሐሰተኛ መረጃ እንዲሁ በእነዚህ አሁን ባነሳዎቹ ነገሮች ላይ ማስተላለፍ እየተከለከለ ነው ብሎ ያስቀምጥና የወንጀል ተጠያቂነቱን ደግሞ አንቀጽ 7 ላይ ሄዶ ይዘረዝራል ማለት ነው። የወንጀል ተጠያቂነት ምን አይነት ይህንን አታደርጉ ብሎ 4 እና 5 ላይ ካስቀመጠ፣ ስለዚህ አንድ ሰው እነዚህ ሜካኒዝሞችን በመጠቀም የጥላቻ ንግግርና ሐሰተኛ መረጃ ሶስተኛ ወገን ጋር ያደረሰ እንደሆነ ምን አይነት ኮንሲኩዌንሶች ይምጡ የሚለውን ደግሞ አንቀጽ 7 ላይ ማንኛውም ሰው በዚህ አዋጅ አንቀጽ 4 መሰረት የተከለከለውን ጥላቻ ንግግር ያደረገ እንደሆነ እስከ 2 ዓመት በሚደርስ ቀላል እስራት ወይም ከብር 100,000 ያልበለጠ መቀጮ። 2 ዓመት የሚደርስ ቀላል እስራት እና 100,000 ያልበለጠ መቀጮ እና በጥላቻ ንግግሩ ይሄ ጥላቻ ንግግሩን በማድረጉ ብቻ ስላደረገ ወይም ደግሞ ጥላቻ ንግግሩን ስላስተላለፈ ብቻ። ነገር ግን በጥላቻ ንግግሩ ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ እንደሆነ ቅጣቱ ከ1 ዓመት እስከ 5 ዓመት ይሄዳል ማለት ነው። 5 ዓመት ድረስ ሊደርስ ይችላል። በዛ ጥላቻ ንግግር ምክንያት በሆነ ሰው ላይ የደረሰ ጉዳት ወይም በሆነ ቡድን ላይ የደረሰ ጥቃት የሚገኝ ከሆነ ማለት ነው። እና ሐሰተኛ መረጃንም በተመለከተ እንዲሁ አስቀምጠዋል ማለት ነው ቅጣቱን። የጥላቻ ንግግር ወይም የሐሰተኛ መረጃ ስርጭት ወንጀሉ የተፈጸመው ግን ይላል እዚህ ጋር ኤክሰፕሽን። አሁን ሶሻል ሚዲያ ኦነሮችም በጥንቃቄ እንዲሰሙ እንፈልጋለን። 5,000 በላይ ተከታይ ባለው ይላል 5,000 በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ወይም በብሮድካስት አገልግሎት ወይም በየጊዜው በሚወጣ የህትመት ውጤት ከሆነ ቅጣቱ እስከ 3 ዓመት የሚደርስ ቀላል እስራትና ከብር 100,000 ያልበለጠ እስራት ይሆናል ብሎ ያስቀምጣልና ዞሮ ዞሮ አዋጁን እናስቀምጥላችኋለን። ምናልባት በቦረና አፍሪካ ሎ የሚል ቴሌግራም ቻናል አለና እዛ ላይ አዋጅ ቁጥር 1185 2020 የሚለው አለ። በዝርዝር ተቀምጧል። ምን አይነት ቅጣቶችን እንደሚያስከትል፣ ምን አይነት ውጤቶች እንደሚያስከትል፣ ጥፋት የሚባሉ ምንድናቸው፣ ሐሰተኛ ንግግር ምንድናቸው የሚባሉ ነገሮች እያንዳንዱ ነገር ስለተቀመጠ ኦዲየንሶቻችን ከዛ ላይ አይቶ ማንበብና መረዳት ይችላሉ። ነገር ግን ልዩ ሁኔታ ደግሞ ተቀምጧል እዚህ ጋር አሁን ይህ አንዴ መጀመሪያ መሪው ምንድን ነው? ማንኛውም ሰው ሐሳቡን በነጻነት መግለጽ ይችላል። ሐሳቡን በነጻነት ሲገልጽ ልዩ ሁኔታ ያስቀመጠ። ልዩ ሁኔታ ምን ብሎ ነው ያስቀመጠው? የሰውን መብት ከነካ፣ ጥላቻ ንግግር ከሆነ፣ ሐሰተኛ መረጃ ከሆነ፣ ሌላው ሶስተኛ ወገን ላይ ጉዳት የሚያደርስ አይነት ከሆነ ግን ቅጣትን አሁን ቅድም የዘረዘርኩት ቅጣትና ሌሎችንም ቅጣቶችን ያስከትላል ብሎ ካስቀመጠ በኋላ ግን ለዚህም ልዩ ሁኔታ ግን መልሶ ልዩ ሁኔታ አድርጓል ማለት ነው። እንደዚህ አይነት መሰል ንግግሮች በብሮድካስት በተለያዩ ሜካኒዝሞች የሚተላለፉ ነገሮች ግን እንደ ጥላቻ ንግግር ሊታዩ የማይገቡባቸው ሁኔታዎችን 4 አስቀምጧል። አንደኛ ትምህርታዊ ወይም ሳይንሳዊ ምርምር አካል እንደሆነ፣ ያ እየተላለፈ ያለው ነገር ትምህርታዊ ከሆነ ሰውን ለማስተማር ተብሎ ወይ እንደ ምሳሌ ተወስዶ ሊሆን ይችላል ለማስተማር ተብሎ የሚነሳ ከሆነ እንደ ጥላቻ ንግግር ሊቆጠር እንደማይገባና እንደማያስቀጣ። ሁለተኛ ደግሞ ዜና ዘገባ እንደሆነ ይላል። ዜና ዘገባ፣ ትንታኔ ወይም ደግሞ የፖለቲካ ትችት አካል እንደሆነ ፖለቲካ ትችት ይቻላል ማለት ይፈቀዳል ማለት ነው። ሐሳቦችን አንስተ ይሄ ነው ይሄ ጥፋት ነው ይሄ ችግር ነው ብሎ በትችት መልክ ይሄ ደግሞ ቢስተካከል ብለን እንደዛ ማስተካከያ ብታነሳ ጥላቻ ንግግር ነው ወይም ደግሞ ተብሎ የሚወሰድብህ አለመሆኑ። ሌላው ደግሞ ኪነ ጥበብ፣ ትወና ወይም ደግሞ መሰል የስነ ጥበብ ውጤቶች ግጥም መልኩ ሊሆን ይችላል፣ በድራማ መልኩ ሊሆን ይችላል፣ በቲያትር መልክ ሊሆን ይችላል። በእነዚህ አይነት ሜካኒዝሞች የሚተላለፉ እንደ ጥላቻ ንግግር ሊወሰዱ የማይገባ ስለመሆኑና አራተኛውና የመጨረሻው ልዩ ሁኔታ የሚያስቀምጠው የሃይማኖታዊ አስተምሮት አካል እንደሆነ እንደ ጥላቻ ንግግር አይወሰድም ተብሎ በግልጽ ተቀምጠዋል ማለት ነው። እና ባጭሩ ምንድን ነው ሐሳብን በነጻነት የመግለጽ መብት ትልቅ መብት ሆኖ እያለ ነገር ግን ተገቢው ቁጥጥር ካላገኘ አሁን ቅድም እንዳነሳ ነው ዓለም የሚማርባት ሩዋንዳ እስከ ዛሬም ድረስ የማይረሳ እንኳን እነሱ ሩዋንዳ ሆኖ እነሱ እዛ ህዝብ ውስጥ ኖሮ ይቅርና እኛ ከዛ ሀገር ውጪ የሆነን ራሱ ይህንን ታሪክ በምንሰማበት በምናነብበት በተለያየ ሜካኒዝም በምናይበት ጊዜ በጣም
ሀዘን ይሰማናል እና ምናልባት በዚህ ላይ የምትለው ነገር ካለ ወይም ደግሞ ማህበረሰቡ ቢረዳ በእነዚህ አይነት ኤሪያዎች በሶሻል ሚዲያ ተጠቅሞ ሊሆን ይችላል እንግዲህ ምክንያቱም እኛ ከዛ ሀገር ውጪ የሆነን ራሱ ይህንን ታሪክ በምንሰማበት በምናነብበት በተለያየ ሜካኒዝም በምናይበት ጊዜ በጣም ሀዘን ይሰማናል እና ምናልባት በዚህ ላይ የምትለው ነገር ካለ ወይም ደግሞ ማህበረሰቡ ቢረዳ በእነዚህ አይነት ኤሪያዎች በሶሻል ሚዲያ ተጠቅሞ ሊሆን ይችላል እንግዲህ ምክንያቱም አሁን ቅድም ያነሳውልህ RTLM የሚባለው ሬዲዮ ነበረ እና ጋዜጣም ትንሽ ሚና ነበረው ስፔሻሊ 10 ኮማንድመንትስ ብሎ 10 ትእዛዛት ብሎ ጭምር አውጥቶ ነበር በጋዜጣ ሁቶች ቱሲዎችን እንዳይጋቡ አብሮ ንግድ እንዳይፈጽሙና የተለያዩ ክልከላዎችን የሚያስቀምጡ 10 ትእዛዛቶች ኮማንድመንት ብሎ አስቀምጦ በጋዜጣም አሳተሞ አውጥቶ ነበር ጋዜጣም የራሱ ሮል አለው እንደ ራዲዮ ባይሆንም ማለት ነውና ስለዚህ ነገሮች ወይም ደግሞ ይሄ ሐሳቡን በነጻነት የመግለጽ ነገር ገደብ ካልተደረገበት ምን ያክል ሊሄድ እንደሚችል ተረድተናል ዛሬ ደግሞ አንተ ቅድም እንዳነሳው ሚዲያ ማለት ሬዲዮ ማለት አይደለም ሚዲያ ማለት እያንዳንዳችን ሰው በእጃችን ይዘን የምንንቀሳቀሰውና አንድ ሰው ማንኛውም ሰው ብዙ ሰው ጋር ማድረስ ቀላል የሆነበት ጊዜ ነውና ያለው ማህበረሰቡ ምንድነው መውሰድ ያለበት ጥንቃቄስ ምንድነው መደረግ ያለበት ከዚህ ታሪክኛ ምን እንማራለን ብለን ደግሞ ወደ ሀገራችን አምጥተን የተወሰኑ ነገሮችን እዛ ላይ ብታወራ ደስ ይለኛል ያ በጣም አሪፍ አድርገ እናስተያቸዋልና መጀመሪያ ላይ ኔቸር ኦፍ ሚዲያ ራሱ አንደርስታንድ ብናደርግ በጣም ጥሩ ነው ብዬ አስባለሁ ምክንያቱም እንደ በፊቱ እንደ ሜይንስትሪም ሚዲያዎች አይደለም ያሁኑ ፋንክሽን እያደረገበት ያለው መንገድ ማለት ነው እሱ ደግሞ ምንድነው አልጎሪዝም የሚባል ነገር አለ ያው ሶሻል ሚዲያን የምትጠቀም ሰው በአሁኑ ታይም ስለ አልጎሪዝም አትሊስት ሰምቶ ያውቃል ብዬ አስባለሁ እንዴት ፋንክሽን እንደሚያደርግ ባክ ራሱ የሆነ ያህል ግን ኢንፎርሜሽኑ ይኖረዋልና አልጎሪዝም በብዛት እንዴት ነው የሚሰራው ያንተን ስክሪን ታይም ማብዛት ላይ ነው የሚሰራው ኢንጌጅመንትህን ማስፋት ነው ረጅም ሰዓት እዛ ላይ እንድትቆይ እንድታሳልፍ ማድረግ ነው በዋንኝነት የነሱ አላማ አድርጎ የሚነሱት ማለት ነውና ምን አይነት ኮንቴንቶች ደግሞ ናቸው ረጅም ሰዓት እዛ ላይ እንድትቆይ የሚጋብዙ የታወቀ ነው ስሜት ቀስቃሽ የሆኑ ኮንቴንቶች ናቸው የሰውን አንግር ሊሆን ይችላል የንዴት ስሜት ውስጥ የሚያስገቡ ሬጅ ውስጥ የሚያስገቡ እንደዚህ አይነት ነገሮች ናቸው ላይክ ሰው ተምብኔል እንዴት እንደሚሰራ አይታል ደግሞ የተወሰኑ ሰከንዶች በጣም ወሳኝ ናቸው የሰውን ስሜት ሐሳብና አቴንሽን ከች ለማድረግ ሶ ያን ጊዜ ሰው ልክ ሲገባ ሶሻል ሚዲያ ቲክቶክ ሊሆን ይችላል ወይ ፌስቡክ ላይም የተለቀቀ አሁን ደግሞ ዩቲዩብ ላይም ሾርት ቪዲዮዎች መጥተዋል አይደለ ፌስቡክ ላይ ራሱ ሪልስ ብሎ አምጥቷል እና በመጀመሪያዎቹ ሰከንዶች ውስጥ የሰውን ስሜት አቴንሽን ለማግኘት ምን አይነት ነገሮች ናቸው የሚደረጉት ከኢሞሽን ጋር የተገናኙ ነገሮች የሰውን ስሜት መንካት የሚችሉ አይነት ቪዲዮዎች ይለቀቃሉ ማለት ነው ምን አይነቶቹ ናቸው አሁን ለምሳሌ ቅድም እንደ ልዩ ሁኔታ ኤክሰፕሽን ኦፍ ኤክሰፕሽን ብለህ ለሃይማኖት ብለህ ያስቀምጣል አሁን ብዙ አይነት ዲቤት የሚመስሉ ግን የሌለኞቹን ሰዎች ሃይማኖት የማንቋሸሽ ነገር ታገኛለህ አሁን ቲክቶክ ብትከፍት ደግሞ የሌለኛዎቹን ግሩፖች አሁን ጾታ ላይ በተመረኮዘም ብሏል አይደለ ጾታንም አታክ የማድረግ አይነት ሁኔታም ካለ ይሄኛውም ሄድ ስፒች ውስጥ ይካተታልና አሁን ቅርብ ጊዜ የመጡ ወንድ ሴቶች ደግሞ ወንዶች ላይ የሆነ ዲቤት የሚመስሉ ግን ውስጣቸው የሌለኞቹን አይነት ጀንደር አይነት ሐሳቦች ሲሰራጩ እና ያለንና ሜቢ ማህበረሰቡ ምን ያህል ተገንዝበዋል እነዚህ አይነት ህጎች እንዳሉ ክሪሚናል ኮንሲኩዌንሶችን ሊያስከትሉ እንደሚችሉ ምን ያህሎቻቸው ያውቃሉ የሚለው ነገር እኔ ያሳስበኛል ማለት ነው ሶ በመጀመሪያ ደረጃ እነዚህ አይነት ነገሮች ኮንቴንታቸው ላይክ መውጣታቸው ብቻ ሳይሆን ኢን ዘ ሎንግ ራን ሰው አቴንሽኑ የሄደበት ቦታ ነው ፎከሱ የሄደበት ቦታ አቴንሽኑ የሄደበት ቦታ አይደለ ኢነርጂውም በዛው ፍሎ የሚያደርገው ሰው ረጅም ጊዜ ውስጥ ምን አይነት ነገር ላይክ ሶሳይቲ ውስጥ እየገነባ ይሄዳል የሚለው ነገር ብታስብ በጣም ችግር ሊፈጥር የሚችል ነገር ነው ብዬ አስባለሁ ሶ ፍሪደም ኦፍ ኤክስፕሬሽን አመለካከትን ሐሳብን በነጻነት መግለጽ በጣም አስፈላጊ ነው መሰረታዊ የሆነ የሰው ልጅ መብት ነው ግን አሁን አንተ ቀደምም እንዳነሳ የሌለኞቹን መብት በሚነካ መልኩ ከሆነ ግን መገደብ ያለበት ነገር ነው ለሌለኞቹ ሲባል ማለት ነው ሶ በሶሻል ሚዲያ ዘመንና ሁሉም ሰው ለሚዲያ አክሰስ ባለበት ታይም ውስጥ አጠቃቀማችን ቼክ ብናደርገው ወዴት ነው እየወሰደን ያለው
በኢንዲቪጁዋል ሌቨል ብቻ ሳይሆን በአግሪጌት ሌቨል እየተደረገ እነዚህ ነገሮች ደግሞ ቢሄዱ ወዴት ነው የሚወስዱን የምለው ነገር ነው። ቅድም ምን ብለህ አንስተዋል? ታሪኩን ስትነግረን በዘመኑ የነበረው ሬዲዮ ምን ያህል ሮል እንደነበረው አንስታል። ደግሞ እነዚህ አይነት የጥላቻ ንግግርን ሲያደርጉ ወይ ደግሞ ሌላኞቹ አይነት ዘር ላይ ጄኖሳይድን ለመፈጸም ሲነሳሱ በጣም ሬጅ ያለበት አይነት ነገር አልነበረም። እነሱ ያሰረጫጭታቸው ማለት ነው። ዘፈን እየጋበዙ የመዝናኛ ዝግጅቶች ነበሩ። ከመሀል ግን ምን ያደርጋሉ? እነዛን አታክ እንዲደረጉ የፈለጉትን አይነትን ህዝቦች ምን ሲያደርጉ ነበር? ስማቸውን ማጥፋት። ይሄ ፖለቲሻን አንድ ጽንፍ ይዞ ሌሎኞቹ ላይ የሚነሳሱት ምንድን ነው? ምን አይነት ስትራቴጂ ነው የሚጠቀሙት? መጀመሪያ ላይ ዲፌም አለ፣ ስማቸውን ታጠፋለ። ዲሁማናይዝ ማድረግ ነው። ሁለተኛ ላይ የእነሱን ስብዕና ካጠፋው እንደ ሰው ልጅ የማይታዩ ከሆነ መጨረሻ ላይ ዲስትሮይ ታደርጋል። ዲስትሮይ ማለት አይከብዳቸውም ማለት ነው ኦልሬዲ። ምክንያቱም እነዚህ ኮክሮች ብሎ ነው በእንግሊዝኛ የሚጠሩት። በረሮች ከተባሉ you don't feel like you are killing somebody ወይ የሰው ልጅን ላይ አታክ እያደረግ ወይ ደግሞ እየገደልክ እንደሆነ አይደለም የምታስበው። እነማንን ነው? ወይ ስኔክ ይላል ወይ ኢባብ ወይ ኮክሮች ወይ በረሮ ብሎ እየጠሩ ስለሆነ ዲሁማናይዝ ኦልሬዲ ተደርጓል። ዲስትሮይ ማድረግ ቀላለው ማለት ነው። ለሰው ልጅ ኮንሽስነስ እየቀለለ እንዲሄድ የማድረግ ጉዳይ አለና ወደ ራሳችን ደግሞ ስትመልሰው ያንድን ጎሳ ወይ አንድን ማህበረሰብ ወይ ደግሞ በሃይማኖትም ሆነ በጾታ ከፋፍለው ትንሽ አይነት ላይክ ክሉ ማስቀመጥ ሊሆን ይችላል። ወይ ደግሞ ትንሽ የምትመስል አይነት አታክ ሊሆን ይችላል። ዛሬ ላይ እያየን ያለ ነው። ግን እነዚህን ሶሻል ሚዲያዎችን እያዩ ያደጉ ያሉ በጣም ብዙ ህፃናት አሁን እንደ ድሮ አይደለም። ትልቅ ሰው ብቻ ነበር ስልክ የነበሩ ሞባይል የምጠቀመው። አሁን ላይ የ4-5 ዓመት እድሜ ላይ ያለው ህፃናቶች ስልክ ይዞ ነው የምታገኛቸው። ምን አይነት ኮንቴንት ነው ኮንሱም እያደረጉ የሚውሉት? እና የተወሰኑ መንዞች ውስጥ ወይ ደግሞ አመታት ውስጥ ምን አይነት ኮንሽስነስ ነው ደግሞ ላይክ እየገነቡ የሚሄዱት ብለህ ስታስበው ከዛ ኮንሱም ያደረጉት ወይ ደግሞ ወደ እነሱ እየተጋባ የመጣው ነገር ማንነታቸውን ፐርሶናሊቲያቸውን እየገነባ ስለሚሄድ በጣም አቴንሽን መሰጠት ያለበት ጉዳይ ሆኖ ስላገኘ ነው። አቴንሽን ብቻ ሳይሆን ባይዘው የትልቅ ትምህርትም ሊሆነን ይገባል ብዬ አስባለሁ። ምክንያቱም እነዚህ አፍሪካ ሀገራት ስፔሻሊ በጣም ብዙም መታየት ያለባቸው ነገር ያለ ይመስለኛል። ምክንያቱም እነዚህ የውጭ ዜጎች ቅኝ ግዢነት ለምሳሌ ከሩዋንዳ እንደምንተማረው ቅኝ የገዙት የሩዋንዳን ጂኦግራፊ፣ ሀብቷን፣ ንብረቷን፣ ማዕድኗን ብቻ አይደለም አይምሮዎቹን የህዝቡን አይምሮ ጭምር ነበር ቅኝ ገዝቶ ሄዷል ኦልሬዲ ማለት ነው። አይምሮን ተገዛህ ማለት አንተ ሀብት ቢወሰድብህ ስፔስ ቢያዝብህ ኖርማል። የአይምሮን የመሰለ ስፔስ ከተያዘ አንድ ማህበረሰብ ውስጥ ማህበረሰብ ደግሞ ያለውን ነገር እንደ ትርክት ነው የሚያስተላልፈው አይደለ? ከትውልድ ነው የሚቀረጸው። ለምሳሌ አንድ ነገር እኔ ጋር አስቀመጥክ ማለት የኔን አይምሮ ተቆጣጠርከው ማለት የልጅ ልጆችን ተቆጣጠርክ ማለት ነው። ገብቷል? ምክንያቱም ያ ነው እኔ የማሳልፈው እንደ ታሪክ አድርጌ እያሳለፍኩ የሚሄደውና ጄኔሬሽኑ አይቀየርም። ይህንን አድርጎ ነው የወጡት እና ይሄ ደግሞ የተደረገው በሩዋንዳ ላይ ብቻ አይመስለኝም። ብዙ አፍሪካ ሀገራት ተደርገዋል፣ ተሞክሯል። ምክንያቱም ዲቫይድ ኤንድ ሩል የሚል ነው። ከፋፍሎ መግዛት ነው። ስትከፋፍል ነገሮች ቀላል ስለሚሆኑ ሰው እንዳያደግ ሌላ ነገር ላይ ትኩረት እንዳያደርግ ስለሚፈለግ እነዚህ አሁን ያን ጊዜ ይሄ ሁሉ ነገር ሲደረግ ዩናይትድ ኔሽን ምንም አይነት ሪአክሽን ሊሰጥ አልቻለም። ምንም ሪስፖንድ ማድረግ አልቻለም። ለምን መስላል? ምክንያቱም መጀመሪያውንም የታቀደው በማን ነው? ዩናይትድ ኔሽን እኮ የሀገራት ድምር ውጤት አይደለ? ስለዚህ እነሱ ምን ላይ ነበር እየተከራከሩ ነበር? ዛጎች ብሎ ይሄንን ነገር ጂኖሳይድ ብለን ዲፋይን ማድረግ እንችላለን ወይስ አንችልም? ምክንያቱም መጀመሪያ እነሱ የሆነ አክሽን ለመውሰድ ድርጊቱ ጂኖሳይድ ተብሎ መወሰድ አለበት። ጂኖሳይድ እንላለን ወይ ብሎ ለመወሰን ግን 1 ሚሊዮን ህዝብ ማለቅ ነበረበት። 1 ሚሊዮን ህዝብ እስከሚያልቅ ድረስ ግን እነሱን ያሳስባቸው ሌላ ጉዳይ ነበረ ማለት ነው። እና የዓለም አቀፍ ህዝብ ዝምተኝነት፣ የአንድ ሀገር ሉዓላዊነት ደግሞ ገደብ ሊኖረው እንደሚገባ ሉዓላዊነት አስፈላጊ ሆኖ እያለ ነገር ግን ገደብ ሊኖረው እንደሚገባ የዓለም አቀፍ እንደዚህ የተቋቋሙ ኦርጋናይዜሽኖች ዩናይትድ ኔሽን የመሰሉ ነገሮች አስፈላጊነታቸውን ትረዳለህ። ቶሎ ሪአክት ማድረጋቸው ቶሎ ነገሮች መመለሳቸው ብዙ ነገሮችን ማስቀረት ይችላል እና ይሄ ነገር ባለመደረጉ ግን እንትን ሆኗል እና ትልቁ አሁን
ህዝባችን እንድማር የሚፈልገው ነገር አሁን ያኔ ይሄ ሚዲያ ይሄ ራዲዮ ይሄን ነገር ሲያስተላልፍ የነበረው አመኔታ አለው ተብሎ ስለሚታሰብ መንግስትም የከለከለው አይነት ሚዲያ ስላልሆነ ነው አይደለ? አሁን ማህበረሰባችን በሶሻል ሚዲያም ይሁን የሆነ ነገር የሚሰማው በሜንስትሪም ሚዲያ መንግስታዊም ይሁን ኢመንግስታዊም ይሁን መንግስትም ያውጣው ማንም አካል ያውጣ የሆነ መረጃ ማህበረሰብ ግን ቶሎ ሪአክት ማድረግ የለበትም። ቶሎ አክሽን መውሰድ የለበትም። ግራቀኝን ማየት ነው። ማንም ሰው ግለሰብ ነው። ማንም ሰው አላፊ ጠፊ ነው። ሀገር ግን ይቀጥላል። ህዝብ ግን ይቀጥላል። ስለዚህ የራሱ አቋም ያለው በሀገሩ ኢንትረስት የማይደራደር ማህበረሰብ መገንባት መቻል አለበት። በራስ መተማመን ያለው ሆይ ሆይ ተብሎ የማይንቀሳቀስ ተነስ ሲባል ዝም ብሎ የማይነሳ ለምን መነሳት እንዳለበት መቼ መነሳት እንዳለበት ምን ማድረግ እንዳለበት ጠንቅቆ የሚያውቅ ማህበረሰብ ነው መገንባት ያለበት። እንደዚህ አይነት ኮንፊደንስ ያለው ማህበረሰብ ነው መገንባት ያለበት እንጂ ከዚህ አካል ስለተላለፈ ብቻ ይሄን ነገር ስለሆነ ብቻ ተነስቶ ሀገሩንም ህዝቡንም እሱም ነገ ከነገ ወዲያ የማይሆን አሻራ አስቀምጦ ጠባሳ አስቀምጦ መሄድ የለበትም። ምክንያቱም ነገ ልጁን ነው የሚጠብቀው። እሱ ዛሬ ሌላ ልጅ ላይ ያደረገው ነገር ነገ የእሱ ልጅ ላይ ነው የሚሆነው። ከነገ ወዲያ ደግሞ የሌላኛው ላይ ነው የሚሆነው። ይሄ ነገር ቋሚነት የማይኖረው ጉዳይ ነው የሚሆነው እና እንደዚህ አይነት ነገሮችን ባናሳድጋቸው፣ ልዩነትን የሚያሳድጉ ነገሮችን ባናደርግ። ሁለተኛ ደግሞ ሶሻል ሚዲያ የምንጠቀመው ስፔሻሊ አሁን ላይ ሜንስትሪም ሚዲያ እንኳን ይሻላል በተወሰነ መልኩ ኃላፊነት የሚሰማቸው ናቸው ተብሎ ይታሰባሉ። ጥንቃቄ ይደረግባቸዋል እና ግን ሶሻል ሚዲያ ነው ትልቅ ተጽዕኖ እየፈጠረ ያለው። ሰዎች ላይክን ቪውን በመፈለግ ብቻ የማይሆን ነገር ያስተላልፋሉ። ነገር ግን እኔ የሆነች ነገር ዛሬ የተናገርኳት ነገር ላይክን ፈልጌ ያወራኋት ነገር ምን ያክል ሰዎችን ህይወት ልትነካ እንደምትችል ምን ያክል ሰዎችን ልታሳቅቅ እንደምትችል የሆነ ቦታ እና እኛ የማናይበት እኛ የማንሰማበት ቦታ የሆነ ገጠር አካባቢ ላይ የሆነ ሰው እኮ የመሞቱ ምክንያት ሆኖ ሊሆን ይችላል። የመጥፋቱ ምክንያት ሆኖ ሊሆን ይችላል። በደህንነት ተሰምቶት እንዳይኖር የመሆኑ ምክንያት ሆኖት ሊሆን ይችላል። እኛ የፈለግነው ምቹ ቦታ ሆነ የምናወራቸው ነገሮች ጥንቃቄ ሊደረጉበት የሚገቡ ነገሮች ናቸው እና ያው ሼርም ላይክም እያደረግን መረጃዎችን የምናደረሳቸው መረጃዎች ጠቃሚ ናቸው ወይስ አይደሉም፣ ሰዎችን ያስተምራሉ ወይስ አያስተምሩም የሚለውን ነገር ከገመገምን በኋላ መሆን አለበት። በነገራችን ላይ ኦዲየንሶቻችን እንዲያውቁ የምፈልገው ላይክ ማድረግ ታግ ማድረግ ጥላቻ ንግግርና ሐሰተኛ መረጃን እንደ ማሰራጨት አይቆጠርም። ስለዚህ ያን አክል ኮንሲኩዌንስ አይኖረውም። በእርግጥ የወንጀል ኃላፊነትና ተጠያቂነት አያስከትልም ላይክ ስላደረገ ብቻ። ይሁንና ግን ላይክ መደረግ ያለባቸው ቪዲዮዎች አሉ፣ መደረግ የሌለባቸው ቪዲዮዎች ደግሞ አሉ። የኛ ይደረግ። ስለዚህ የኛ ቪዲዮ ላይክ እያደረጋችሁ ቆዩ እንላለን ማለት ነው። እንግዲህ አንድ ነገር ኦዲየንሶቻችን ይማራሉ ብለን እናስባለን። ያው የዛሬው አዝናኝ ፕሮግራም አይደለም የያዝ ነው፣ ለማዝናናትም አይደለም የወጣ ነው፣ ለማስተማር በጣም ርጅት ነው። ርጅት ነው ጉዳይ አይደለም ግን እኛ እንደ ፕሮፌሽን ያልነው እሱን ስለሆነ በመንገድ ደግሞ የሆነ ቫልዩ አድ ማድረግ እንችላለን በሚለው ነው እኛ የሚመጣው ነው። ጉዳዩም ሲሪየስ ነው። ቁም ነገር ፈላጊ የሆኑትና ይሄ ነገር ጋር ሪሌት የሚያደርጉ ሰዎችም ደግሞ ላይክ ቤተሰብ ሆኖ ከኛ ጋርም ያሉ ስላሉ ነው እኛም ይሄ ነገር እየቀጠለን ያለ ነውና እስከዚህ ድረስ ካዩ በእርግጠኝነት ይሄ ኮንቴንታችንን ኢንጆይ እንደሚያደርጉ ምንም የሚያጠራጥርን ጉዳይ የለምና ሼር ማድረጋቸውን ኮሜንት ማድረግን ሀሳባቸውን ለኛ ማሳወቅ እንደዛም ሰብስክራይብ ማድረግ የኛ የቪው ብዛትና የሰብስክራይበሮች የተገናኘ አይደለም አንተ የምታውቀውና ያሉ ግን ሰብስክራይብ እያደረጉ ደግሞ አይደለም። ይሄ ደግሞ ከክፋት የተነሳ ነገር ነው ማለት አይቻልም። ምክንያቱም ሰው ይዘናጋል እና እስከዚህ ካዩ ሰብስክራይብ አድርጎ ቢያበረታቱን እንደዛም ለሌሎኞቹ ሰዎችም ይሄ ኮንተንት ይጠቅማል ብላችሁ ካሰባችሁ ሼር ማድረግም አይረሳ፣ ላይክም አድርጉን። ሀሳብ ካላችሁም ኮሜንት መስጫው ላይ አሳውቁን። ሌላ ርዕስ እንድንወያይበት የምትፈልጉትም ካለ አስቀምጡልን።